ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ እስቲ ስለ ወባ ማገርሸት ወይም ሪላፕሴሽን እናውራ። ማለት አንዳንድ ሰዎች አይታችኋቸው ከሆነ ከታከሙ ከረጅም ጊዜ በኋላ ሰዎች ወባ በሌለበት አካባቢ ሆነው ኢቭኒፍ ራሱ ሲታመሙ ታያላችሁ። ይሄ ነገር እንዴት ነው? ያው ኖርማሊ ማላሪያ ስፒሼሳቸው 5 ናቸው። ያው በብዛት 4ቱ ናቸው የሚታወቁት፣ አንዷ አዲስ ነች። ግን ከነዚህ መካከል እኛ ሀገር በብዛት የሚገኙትና የሚታወቁት 2 ስፒሼሶች ናቸው። ፕላስሞዲየም ቫይቫክስ እና ፕላስሞዲየም ፋልሲፋረም ናቸው ማለት ነው። 2ቱ ናቸው የሚታወቁት። ፕላስሞዲየም ፋልሲፋረም ያው አንዴ ከያዘች በኋላ ሪላፕስ አታደርግም፣ ግን በገዳይነታቸው በጣም አደገኛ የሚባሉ የወባ ዝርያዎች ናቸው እነዚህ አይነት ዝርያዎች። ስለዚህ ይሄ እንዴት ነው የትኛው ዝርያ ነው የሚለውን ነገር ስናይ ብዙ ጊዜ በሪላፕስ ወይም በማገርሸት የምትታወቀው ፕላስሞዲየም ቫይቫክስ የምትባለዋ የወባ ዝርያ ናት። ይሄው ምንድነው ሰዎች በዚህች ወባ ዝርያ ከተያዙ በኋላ ከታከሙ በኋላ ከረጅም ዓመታት በኋላ ለምንድነው ሪላፕስ የምታደርገው የሚባለውን ነገር ስናይ ምንድነው ይሄ የመጀመሪያ ወባይቱ ካጠቃቻቸው በኋላ ምንድነው ወደ ሰውነታቸው ወይም በደም ስራቸው አማካኝነት ቀጥታ ስፖሮዞይት የሚባሉት የወባዎቹ እንትኖች ቀጥታ ወደ የት ነው ሊሄዱ የሚችሉት? ወደ ሄፓቶሳይት ወይም ወደ ሊቨር ሴል ማለት ወደ ጉበታችን ነው የሚሄዱት። ጉበታችን ውስጥ ከደረሱ በኋላ እነዚህ ያድጉና በጣም ማቹር ያደርጉና ወደ ሻይዞንት የሚባሉ ስቴጆች ይቀየራሉ። እነዚህ ሻይዞንት ስቴጆች ምንድነው በጣም አደገኛ ባህሪያቸው ልክ ካደጉ በኋላ ወይም ብረስት ያደርጋሉ ወይም ይፈነዳሉ። ከፈነዱ በኋላ በጣም በብዛት ያሉት የወባ ፓራሳይቶች ወደ የት ይገባሉ ማለት ነው? ወደ ደም ስራችን ተመልሰው ይገባሉ ማለት ነው። እዚህ ጋር ነው ትልቁ ችግር። እዚህ ጋር አብዛኛዎቹ ወደ ደም ስራችን ከገቡ በኋላ የተወሰኑት ግን እዛው ይቀራሉ፣ ተደብቀው ይቀራሉ፣ ሃይበርኔት አድርገው ይቀራሉ ሊቨር ውስጥ ማለት ነው። ስለዚህ ሃይበርኔት ካደረጉ በኋላ ምንም አይነት ሬፕሊኬሽን አያካሄዱም፣ ምንም አይነት ኢንፌክሽን እንትን አይሉም። ለሳምንታት ለአመታት ወይም ለወራት አካባቢ ዝም ሊሉ ይችላሉ። ስለዚህ እንደዛ ካሉ በኋላ ምንድነው የሚያደርጉት? ከሆነ ጊዜ በኋላ ምን ያደርጋሉ? ሪአክቲቬት ያደርጋሉ ማለት ነው። በምን ምክንያት ሪአክቲቬት እንደሚያደርጉ በሙሉ ሳይንስ ያልደረሰበት ነገር ቢሆንም በዋናነት ግን ሪአክቲቬት ለማድረግ በዋናነት ኢንፌክሽኖች ይጠቀሳሉ። በተለይ እነዚህ ባክቴሪያል ኢንፌክሽኖችም ሆኑ ሌሎች ኢንፌክሽኖች ሪአክቲቬት ወይም ሪላፕስ እንዳደርጉ ይረዷቸዋል ማለት ነው። ከዛ ውጭ ግን ምንድነው ኢሚዩን ሲስተማችን በሚዳከምበት ጊዜ ነው ሪአክቲቬት የሚያደርጉት። ስለዚህ ሪአክቲቬት ካደረጉ በኋላ እዛው ሊቨር ውስጥ ምንድነው የሚያደርጉት? ምን ሪፕሊኬት ያደርጋሉ። ሪፕሊኬት ካደረጉ በኋላ ልክ የሻይዞንት ስቴጃቸው አሁንም ምን ያደርጋል? እዛው ሊቨር ውስጥ ምን ያደርጋል? ብረስት ያደርግና የሚፈነዳና አሁንም እነዚህ የፈነዱት የፓራሳይት ክፍሎች አሁንም እንደ አዲስ እንደተጠቃ ሰው ወደ ደም ስራችን ይሄዱና የቀይ ደም ሴሎቻችንን ማጥቃት ይጀምራሉ ማለት ነው። አሁንም በዚህ አላቆም ብለው ከነዛ መካከል ይቀራሉ የተወሰኑ። ስለዚህ እንደዚህ እያለ ይቀጥላል ማለት ነው። ስለዚህ በዚህ ምክንያት ነው ሪላፕሴሽን የሚፈጠረው ማለት ነው። ዋናው ጥያቄ ግን ምንድነው? ወይም የወባ ፓራሳይቶች ለምን ሊቨርን መረጡ ነው ማለት ሌላ ሰውነታችን ቫይታል ኦርጋን ላይ መሆን አይችሉም ወይ ነው። ሊቨርን የመረጡበት ብዙ ምክንያት አላቸው። የመጀመሪያው ምንድነው? ሊቨር የተመረጠበት በዋናነት ኢነርጂ ስቶሬጅ ነው። ማለት ከፍተኛ የሆነ ኢነርጂ ስላለ ሊቨር ውስጥ ያንን ኢነርጂ በደንብ አድርገው ለመጠቀም ሲሉ ነው ማለት ነው። ስለዚህ በዚህ ምክንያት ሊቨርን ይፈልጉታል። ሊቨር ይሄ ባዮሎጂካል ኢንኩቤተር በመባል ነው የሚታወቀው። እንደውም ለነሱ ማለት ነው በጣም አስፈላጊና ቫይታል የሆነ ኦርጋን ነው ለነሱ ማለት ነው። ሁለተኛው ደግሞ ከኢሚዩን ሲስተም ወይም ከሰውነታችን መከላከል አቅም ለመደበቅ ነው። ውጭ ላይ ካገኛቸው ሰውነታችን የመከላከል አቅም አንቲቦዲም ሆነ ያጠፋቸው ይችላሉ። ግን እዛ ሊቨር ራሱን በደንብ ስለሚከላከል እነሱ ደግሞ ሊቨር ውስጥ ነው ያን አድቫንቴጅ መጠቀም ይፈልጋሉ ማለት ነው። እና በዚህ ምክንያት ነው ሪላፕሴሽን የሚፈጠረው ማለት ነው። አመሰግናለሁ።